ሰላም ጋይስ፣ ስለ ቶከናይዜሽን ታውቃላችሁ? ቶከናይዜሽን በአሁኑ ሰዓት ኤአይ ሞዴሎች የሚሰሩት ቶክንን በመጠቀም ነው። ኤኒ ኤአይ አፕሊኬሽን ብትሰሩ፣ ኤአይ ኤጀንት ወይም ደግሞ ቻትቦት ብትሰሩ ይህንን ኮንሰፕት መረዳት ይኖርባቸዋል። ሶ ቶከናይዜሽን ማለት ኢትስ ኤ ፕሮሰስ ኦፍ ብሬኪንግ ቴክስት ኢንቱ ስሞለር ፒስ ማለት ነው። ያ ምን ይባላል? ቶከን ይባላል። ቶከናይዜሽን ፕሮሰሱ ሲሆን እያንዳንዱ ሴንቴንስ ወይም ደግሞ ፓራግራፍ ሊሆን ይችላል ቾፕ ስናደርገው ስንቆራረጠው ኢንቱ ስሞለር ፒስስ ቶክን ይባላል። ዘን ዚስ ቶክንስ አር ዋት ዘ ኤአይ ሞዴል አክቹዋሊ ፕሮሰስ ናት ዘ ሮ ቴክስት ማለት ነው። ለምሳሌ ይህንን ሙሉን ይህንን ሀሳብ ለኤአይ ሞዴሉ ብንሰጠው አይረዳውም። የራሱ ዘዴ አለ ይህንን ሴንቴንስ እንዴት እንደሚረዳው ማለት ነው። እሱ ወይም ደግሞ ሞዴሉ የሚረዳው ይህንን ሴንቴንስ ፓራግራፍ ሊሆን ይችላል፣ ትልቅ ጽሁፍ ሊሆን ይችላል፣ ቶፕ በማድረግ በመቆራረጥ ሞዴሉ እንዲረዳው ማለት ነው። የተለያዩ ቶከናይዜሽን ሞዴሎች አሉ። በዚህ ቪዲዮ ላይ ላሳያችሁ የፈለግኩት ወርድ ቤስድ የሆነ ቶከናይዜሽን ነው። ለዛም በርት እና ሚኒ ላማ ሞዴል ተመራጭ ናቸው። ግን ብዙ አይነት ቨርሽን ያላቸው ሚኒ ላማ ሞዴሎች አሉ። ለምን ሚኒ ላማ ተመረጠ? ለኔ ቪዲዮ ኮምፒውተር ላይ ረን ሳደርገው አንደኛ ላይት ዌይት ነው፣ በቀላሉ ረን ማድረግ እንዲችል ነው። ሌላው በዚህ ቪዲዮ ላይ ልጠቀም የፈለግኩት መልቲሊንጓል አማርኛንም ጭምር ቶከናይዝ ማድረግ የሚችል ሞዴል የመረጥኩት። ግን እንግሊዝኛው ብቻውን ያለውን ሞዴል መምረጥ ትችላላችሁ፣ የእናንተ ፍላጎት ነው። ይህንን ሀሳብ ከተረዳችሁ ሌሎች በሴንቴንስ ቶከናይዜሽን፣ ሰብወርድ ቶከናይዜሽን አሉ። እነሱንም በሂደት እናያቸዋለን። በአጭሩ ኮዱን ላሳያችሁ። ይህንን ለመስራት ከትራንስፎርመር አውቶ ቶከናይዘር የሚባለውን ላይብራሪ ኢምፖርት ማድረግ ይኖርባችኋል። ቶከናይዘር ትሉና ፍሮም ፕሪትሬንድ የሆነ ሞዴል ነው የምናመጣው። በደንብ ልብ በሉ። አሁን እያደረግን ያለነው መልቲሊንጓል የሚባል ሞዴል ሴንቴንስን ሊሆን ይችላል፣ ኤኒ ታይፕ ኦፍ ቴክስት ምን ያደርጋል? ቶክን ያደርጋል። ቶክን ያደረገውን ኦልሬዲ ቶክን አድርጎ ሞዴሉ ይዞታል። እኛ የምንፈልገው ምንድን ነው? ምሳሌ አስቀምጫለሁ እዚህ ጋር። ለምሳሌ ሃይ ሃው አር ዩ ብለን ስንል ኦልሬዲ ፕሪትሬን ከሆነው ሞዴል ውስጥ የምንፈልገው ለመማር ያክል እንዴት ነው ሃይ ሃው አር ዩ ያለውን እንዴት ነው ቶከናይዝ ያደረገው፣ በምን መልኩ ቶከናይዝ ያደረገው ለማለት ነው። ወይ ደግሞ እሱን ለማወቅ ነው። ወይ ደግሞ ሃይ ዩ አር ስማርት። ይህን ያልኩበት ምክንያት አለኝ። ወደ ምሳሌው ረንስ አድርገው ኮዱን እነግራችኋለሁኝ። ምን እናገኛለን? ይሄ ሞዴል ሃይ ሃው አር ዩ ያለውን ሴንቴንስ በምን መልኩ ቶክን እንዳደረገው አይዲውን እና እንዴት ቶክን እንዳደረገው ልምናየው። እዚህ ጋር ረን አድርጌዋለሁኝ። ይህንን አውጥቼዋለሁ ለጊዜው። ረን ላድርገውና ላሳያችሁ። ይሄ ላይት ሞዴል ነው። ሌሎች ሴም የሆኑ ሞዴሎች ለምሳሌ ይሄኛው ኤል12 ነው፣ ኤል6ም አለ፣ ሌሎችም አሉ። የእናንተ ምርጫ ነው፣ እንደ ኮምፒውተራችሁ ካፓሲቲ ማለት ነው። ምንድን ያደረግኩት እዚህ ጋር ከዚህ መልቲሊንጓል ሞዴል ሚኒ ላማ ሞዴል ውስጥ ሞዴል ተጠቅሜ ይሄ ሃይ ሃው አር ዩ የሚለውን ሴንቴንስ እንዴት ቶከናይዝ እንዳደረገው ለማየት ነው። እንዴት ነው ያደረገው? ዚስ ኢዝ ቶከን ሃይ ሃው አር ዩ። ቶከናይዜሽን ማለት ይሄ ሃይ ሃው አር ዩ የሚለውን በዚህ መልኩ ቶፕ አደረገው። ሃይ፣ ከዛ እዚች ጋር ምናለች? ኮማ ነበረች። ኮማዋን ብቻውን ሃው አር ዩ የሚለውን እና ጥያቄ ምልክቱን ብቻ ነው ቾፕ ያደረገው። በዚህ መልኩ ነው ሞዴሉ የሚረዳ። ይሄ እያንዳንዱ ሃይ የሚለው የራሱ የሆነ አይዲ አለው በሞዴል ውስጥ ማለት ነው። ኮማም የራሱ
እያንዳንዱ ካራክተር እያንዳንዱ ወርድ በሞዴል ውስጥ አይዲ አለው፣ የራሱ የሆነ መለያ ቁጥር አለው። ሶ ከዚህ በኋላ የትኛውንም አይነት ሴንቴንስ ስትሰጡት ከሞዴል ውስጥ ከዛ አይዲ ጋር ነው ኮምፔር ማች የሚያደርገው። ሶ ሃይ ስንት ነው አይዲው? 2673 ነው። ኮማ ደግሞ 4 ነው። በየትኛውም ሰዓት በሴንቴንሳችሁ ውስጥ ኮማን ስትጠቀሙና ይሄንን ፓራፍሬዝ መልቲሊንጓል ሞዴል የምትጠቀሙ ከሆነ ይሄንን አይዲ ነው የምታገኙት። ምክንያቱም ያንን ሞዴል የተጠቀማችሁ ያላችሁት። አርን ስትጠቀሙ ዘ ሴም ቲንግ ስንተኛው ላይ ያለው ይሄኛው ዜሮ፣ ይሄ ዜሮ እችኛዋን ለመግለጽ ነው። ብዙ እያንዳንዱ ሞዴል የራሱ የሆነ ስታይል አለው እና ኤስ መጨረሻ ላይ እዚህ ጋር ኤስ አለው። ያንን ነው እየገለጸ ያለው ዜሮ ሚል ለሁሉም ኤኒታይም ረን ስታደርጉ የመጀመሪያው ዜሮ ነው የሚለው። ሶ 2673 የሃይ ነው። ይሄ የኮማው ነው 4። ሃው ደግሞ 3642 ነው። አይዲው ነው። ኦኬ ኤኒታይም በሴንቴንሳችሁ ውስጥ ሃው ካለ የሚሰጣችሁ አይዲ ይሄ ነው ማለት ነው። ስለዚህ በየሰዓቱ የተለያየ አይዲ አይሰራም። ሞዴሉ ኦልሬዲ ተሰርቶ ተቀምጧል፣ ኮንፊገር ተደርገዋል። ከዚህ በኋላ ምንድን ነው የሚያደርገው? የሚቀበለውን ሴንቴንስ የሚቀበለውን ፓራግራፍ ለምን የመጽሐፍ አሰጡትም በዚህ መልኩ ነው ቾፕ እያደረገ የሚረዳው ማለት ነው። ዘን አይዲውን ይወስዳል። ከዛ በኋላ እናንተ የምትፈልጉት ሴማንቲክ ሚኒንግ ሊሆን ይችላል። የተለያዩ የኤአይ አፕሊኬሽን በምትሰሩበት ሰዓት ላይ የምትጠይቁት ጥያቄ ሞዴሉ በዚህ መልኩ ነው የሚረዳው የእናንተን ሴንቴንስ ማለት ነው። ሶ ሴንቴንስ ቶከናይዜሽን የመጀመሪያው ስቴፕ ነው ኤአይን ስትጠቀሙ ማለት ነው። በተለይ አሁን ኤጀንቲክ ኤአይ ይሁን እንደዚህ አይነት ነገሮችን ስትሰሩ ይሄንን መረዳት አለባችሁ። ይሄን ከማድረጋችሁ በፊት ደግሞ ሌላ ፕሮሰስ አለ። ሴንቴንሳችሁን በደንብ ክሊር ማድረግ ይኖርባችኋል ፕሪ ፕሮሰሲንግ ላይ ማለት ነው። ሌላው ምሳሌ እዚህ ጋር ላሳያችሁ የነበረው ይሄ ሃው ወይም ሃይ የሚለውን አይዲው ተመሳሳይ መሆኑን ለማሳየት ነው ይችኛውን ቴክስት የጻፍኳት። ሰው ምንድነው አሁን አንድ ላይ ታዩታላችሁ። እዚህም ጋር ሃይ አለ ሃይ አለ። ይሄ 2673 ነበር። እንደገና ረን ስታደርጉ ይሄ ሃይ ዘሴም የሆነ አይዲ ሊኖረው ይገባል ነው አይደል? ሶ እሱን እንመልከት። ረን እናድርገውና እንይ። ሁለቱንም ታዩታላችሁ። አሁን ረን እያደረገ ነው። እዚህ ጋር ታዩታላችሁ። ዘን አይዲው እንደማይቀያየርም ረን እያደረገ ነው። ኦኬ ሶ ሃይ እዚህም ጋር ሃይ የነበረኝ ስንት ነው ቁጥሩ? እዚህ ጋር የመጣው 2673 ነው። ኮማ የለኝም እዚህ ጋር እዚህኛው ሴንቴንስ ላይ ኮማ የለኝም። ሃይ ዩ አር ስማርት ነው የሚል ዩ እዚህ ጋር ነበረኝ አይደል? ዩ እዚህ ጋር ነበረ። ስንት ነበር የዩ አይዲ? 398 ነው። እዚህም ጋር ዩ 398 ነው አይዲው ማለት ነው። ሶ ስማርት እዚህ ጋር ነው ያለኝ፣ እዚህ ስማርት የለኝም። የስማርት አይዲ ግን 18775 ነው። ሶ የተለያዩ የሞዴሎች የራሳቸው የሆነ አይዲ ያላቸው። በነገራችን ላይ ይሄ የተጠቀምኩት ፓራፍሬስ መልቲሊንጓል ሚኒ ላማ ሞዴል ነው። የተለያዩ ነበርትን ኢቭን ዊዝን ሚኒ ሞዴል ውስጥ ሌሎችም አሉ። ለምሳሌ ኦል ሚኒ ላማ የሚባልም አለ። ሚኒ ላማ እንደዚህ አይነት ሞዴል ነው ስሙ። ይሄ የተለያየ ኦፍኮርስ በዚሁ ስር ነው ያለው፣ ግን ዘዌይ ቶከናይዝ የሚያደርግበት መልኩ ይለያል ማለት ነው። ሶ ይሄንን ለማለት ነው። ስለ ቶከናይዜሽን ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ሌሎች ቶከናይዜሽኖች እና ስለ ቀጣይ ደግሞ ይሄ ቶከናይዝ እንዴት ነው ኤምቤድ የሚደረገው፣ ስለ ኤምቤዲንግ ይሄ ተደረገ ምንድን ነው ቶክን ተደረገ አይደለም፣ እዚህ ጋር አይቆምም። ይሄ ሞዴል ወይም ኮምፒውተሩ የሚያውቀው ቁጥር ነው። ይሄ ቫልዩ ወደ ቁጥር ይቀየራል። እንዴት ነው ወደ ቁጥር የሚቀየረው? ያ ወደ ቁጥር የመቀየሪያ ፕሮሰስ ኤምቤዲንግ ይባላል። ስለ ኤምቤዲንግ አስተምራችኋለሁ ቀጣይ ቪዲዮ። ቴንክ ዩ ሶ ማች